ሶስተኛ ተከታታዮቹ ተወዳዳሪዎች ናቸው። በወንዶቹም አንደኛው ሰላሐዲን አብዱራህማን ከኦሮሚያ ክልል የተወከለው፣ ሁለተኛው ሙሐመድ አወል አደም ከአማራ ክልል የተወከለው ሲሆን ሶስተኛው አብዱላሂ ኡስማን ከሶማሌ ክልል የተወከለው። በሴቶች ደግሞ አንደኛው ሐፍሳ ከዲር ከአማራ ክልል የተወከለች ሲሆን ሁለተኛው ሱንዱሳ ሼክ አብዱረዛቅ ከኦሮሚያ ክልል የተወከለች፣ ሶስተኛው አሊያ ሙሐመድ ኑር ከሶማሌ ክልል የተወከለች ናቸው። በዚህ መሰረት ከአንድ እስከ 3 በማውጣት አሸንፈዋል። ወደ ሽልማቱ ስንመጣ ደግሞ አንደኛ ደረጃ ያገኙት አሸናፊዎቹ የመኪና ስጦታ ተበርክቶላቸዋል። ሁለተኛ ደረጃ ያገኙት 500,000 እንዲሁም ሶስተኛ ደረጃ ላገኙት የ300,000 ብር ገንዘብ ሽልማት ተሰጥቷቸዋል። ከአሸናፊዎቹ መካከል ቀድሞም በተጨማሪው የገንዘብ ሽልማት ተበርክቶላቸዋል። አላሁ አክበር። በሀገር አቀፍ የቁርአን ውድድር በሁለቱም ጾታ ከአንደኛው ደረጃ እስከ 3ኛ ያገኙት ተከታታዮቹ ተወዳዳሪዎች ናቸው። በወንዶቹም አንደኛው ሰላሐዲን አብዱራህማን ከኦሮሚያ ክልል የተወከለው፣ ሁለተኛው ሙሐመድ አወል አደም ከአማራ ክልል የተወከለው ሲሆን ሶስተኛው